ይህ ቦታ ደግሞ ኪዳነ ምህረት ይባላል። ትግራይ ሪጅን ያው እኔ አሁን ትግራይ እየጎበኘሁት ነው። በሙሉ ሄጄ አያታለሁ። ከምር በሙሉ ማለቴ ማየት እፈልጋለሁ። እኔ ህፃን እያለሁ ስደት ስለወጣሁት በዛ ላይ ብዙ አላየኋትም። በርግጥ ያው የዛኔ 18 አመቴ ነበር። ግን ያው ያላስታመመቴ ሄጄ ቦታ ምናምን አላውቅም። እና በጣም ይሄ ቦታ በጣም ነው የሚያምረው። ኪዳነ ምህረት ይባላል። በነገራችን ላይ ኪዳነ ምህረት ቤተ ክርስቲያን ስለነበረች ስሙ ሁሉ ኪዳነ ምህረት ነው የሚባለው። እና በጣም ማቲ እዚህ ውስጥ ራሱ ብዙ ሰፋፊ ቦታዎች አሉ። አሁን ራሱ የሚታየው በፎቶ ያው በእኔ ቤት ኤዲት ነው ሰው ስለነበረና ትምህርት ቤት ጣሽ ይባላል። እና በጣም ነው የሚያምረው። ናፍቃኝ ነበረ። ያው ሰው የገባ ነው እንዳልኳችሁ ወይም ለመሸፈን ነው። በእኔ ቤት እኮ ኤዲት ነው። እና ይሄም ሲያምር ሲያምር በጣም ቦታ በጣም ነው የሚያምረው። ወይ ጸባያችን ግን ትንሽ ወይ ግን እግዚአብሔር አምላክ ያስተካክለው። አዳሩ ይባላል። ማርያም ቤተክርስቲያን አለች። በጃንቡ ገብርኤል ቤተክርስቲያን አለ። ቅዱስ ሚካኤል አለ። ቤተክርስቲያን እኮ ማለት ነው። በስመ አብ ግን ያው ደስ ይላል። በቃ ይህ ደግሞ ክረምት አይደለም በጋ ነው። ግን በጣም ነው የሚያምረው። ወይኔ እዚህማ ማርያም ኔትወርክ ቢኖር ኑሮ ምናምን እዚህ ጋር አሁን ኔትወርክ አይሰራም። ያኔ ኤች ፕላስ ብቻ ናት እና መደወያ ብቻ ነው እንጂ ለኢንተርኔት አይሰራምና መደወያ ግን ይሰራል። እዚህ ኔትወርክ ቢሰራ ኖሮ አንድ ቤት ስጡኝና እዚህ ነው የምኖረው ብዬ እዚሁ ኖር ነበረ። ራሱ ግን እኔ አሁን ወርጄ ብቀርጥ ጥሩ ነበረ። ግን አፍራለሁ እኔ ምናምን ያው ማይ ጣሺ ነው የሚባለው ትምህርት ቤት አለ እዚህ። አሁን በጣም ያምር ሆነዋል። በጣም ነው የሚያምረው። በጣም ቤቶች ደግሞ ጎጆ ቤት አሉ። ፎቆች ቢሆን ኑሮ እንደ ውጭ ሀገር እኮ አንድ የሳር ቤት የለም። እናንተየዋ ግን ሁሉ በሀገሩ ያምራል። ጎጆ ቤት ራሱ እኮ ለዚህ ፎቅ ነውና እና በጣም ነው የሚያምረው። በነገራችን ላይ ቦታ በጋ አይመስልም። በክረምትስ እንዴት ያምር ይሆን ይህ ቦታ? በስመ አብ የላችሁ ትምህርት ቤት ጣሺ አሁን በጣም ተሰርተዋል። ያ ድሮ ገደላ ገደል ነበረ መሰለኝ። አሁን ይሄ ደግሞ ሜዳ ጣሺ ይባላል። መስኖ አትክልት እያለሙ ነው። በጣም ነው ደስ የሚለው። በጣም ማለት ነው።